በሰላም እንገናኛለን ወይስ ናፍቀሽ? አዎ በጣም ናፍቀሽ ነው። በተደጋጋሚ ንገረኝ ስትለኝ እኮ ምንም ናፍቃል መሰለኝ ነበር። ኧረ እባክሽ በጣም ማስመሰል ትችያለሽ። ምን ማለት ነው ማስመሰል? ማስመሰል ነው። ታዲያ ያሰብከውን ነገር በግልጽ ተናገር። ከአንድም ሁለቴ ከዛም በላይ ሰዎች ነገሮች። ምንድን ነው የነገሩህ? ከሳሚ ጋር ያለሽ ነገር አሁንም ቢሆን ማወቅ ያለብኝ ነገር ካለ እንድትነግረኝ እፈልጋለሁ። ሳሚ የሰፈር ልጅ ነው፣ ሌላ ታሪክ የለም። ኧረ እባክሽ ሳሚ የሆስፒታል ሰፈር ነው። አንቺ የ6 ኪሎ ሰፈር ልጅ ከየት ተገናኛችሁ? ድሮ እኛ ሰፈር ነበር። ቤት ቀይረው ማለት ቤት ሰርተው ወደ ሆስፒታል ሰፈር ሄደው። አንድ ነገር ልንገርሽ፣ እርግጠኛ ነኝ አንቺ የፈጠራ ወሬ አላመንከኝ? እንዴት ለማንሽ? ማመን አለማመን ያንተ ልጅ ነው። አሁን መሄድ አለብን። አንዳንድ ለምን እንዲህ መሆን ይመስልሻል? ምን እንጃ። በጣም ስለምወድሽና ላጣሽ ስለማልፈልግ። እኔም እኮ እወድሃለሁ። እሺ ይቅርታ። እሺ ማለት ሳምንቱ እንዴት ነበር? ምንም አይልም። በዚህ ሳምንት ውስጥ ደስ የሚል ነገር አለ። አዎ ሳምንቱ ብቻ ሳይሆን ወሩም ጭምር ደስ ይላል። ዋናው የእናንተ ደስታ ነው። ግን የሆነ አዲስ ነገር ያለ ይመስለኛል። አዲስ ነገር አለ። አናውቅ አዲስ ነገር አለ። ሴላ እሺ አንዳችሁ ጀምሩ። ከመሳይ ጋር ተገናኝተን ነበርና ባለፈው ለምን እንደቀረና አሁን በቮይስ ማውራት እንደማንችል ነግሮኝ በቴክስት እያወራን። ኧረ በጣም ደስ ይላል። እሺ አንቺ አቤል ኳስ ማየት በጣም ነው የሚወደው። ኳስ አይቶ ሲመለስ ሌሎች ደብድበውት ከዛ በኋላ ከቤት አልወጣም። ትንሽ ፍርሃት ነገርም አለ። ግን ከዛ በኋላ አይተሽዋል? ደህና ነው፣ ምንም አይደለም፣ ብዙም አልተጎዳም። ኧረ እንኳን እግዚአብሔር መልካም አደረገልሽ፣ እንኳን አተረፈልሽ። እሺ ሴና ቅድም ስለ አቤል እያወራን ነበር። አቤልን ካገኘሽ በኋላ ምን ተሰማሽ? በጣም ነበር የደነገጥኩት። የዛሬት እኮ ከእናንተ ሰፈር እየወጣው ነበር። ሰፈር ስትይኝ ትዝ አለኝ። በቃ ታውሪ ስለ አንቺ መች ነው የምናወራው? አንዳዬ ስለ ሶስቱ ጉልቶችሽ መስማት ፈልጋለሁ። አንድ ቀን በሰፊው እናወራለን። በይ እሺ በቃ ቻው ቻው። ቻው እሺ ቻው። እሺ ቻው። እና ሰፈራችሁ ደረስን መሰለኝ። አላውቅም ለማለት ነው። አይ ሰፈራችሁንም አውቀዋለሁ ግን ቤታችሁን አላውቅም። እና ቤት መግባት ማማረ ደግሞ ምን ችግር አለ? እኔማ እንደዛ ለማለት አስቤ አይደለም። ሽማግሌ ሳትልክ እንዴት ነው? እሱም አልልክ። በል ወንድሜ ሳይመጣ እንሄዳለን። ቆይ ስልክ ስደውልሽ አንሺ፣ ደግሞ ቴክስቶችን መልሽ። እንዴ ማውራ ላይ ግን ለምን መደጋገም አስፈለገ? አስፈላጊ መስሎ ስታየኝ መሰለኝ መደጋገም። ሊሆን ለጭቅጭቅ አይደለም አይደል የቆመው? በል በቃ እኔ ልሂድ። ለስጦታው አመሰግናለሁ። ኧረ ችግር የለውም ኖርማል ነው። ደግሞ ካንቺ አይበልጥ። የመጨረሻ እጣው ሊወጣ ነው። ዛሬ የመጨረሻ እጣው ሊወጣ ነው። እስተልተችናለች እጣው ወጥቷል። አንድ ቁጥር ለመሳይ እንኳን ደስ አለ አባቴ። እንዴ መሳይ
ሀና መሳይ ማለት እኮ እሱ ነው። አቤል ማነው አቤል? እሱ እንዴ ኧረ መሳይ ነው ተመሳስሎብሽ እንዳይሆን እንጠይቀው እንዴ እኮ እንጠይቀው። አቤል አቤት መሳይ አቤት ማነው አንተ ስም? መሳይ አንተ ምን መሳይ አስመሳይ ነህ? እሺ አንተ ነፍሰ ገዳይ ውሻ ነህ። እሺ እሺ አቤል ወይኔ ጉዱ ሴና አቤል ለምን ጠሪ ተይ በቃ ተረጋጊ እንጂ የልብሽን ካደረግሽ በኋላ ተረጋጊ። አይደብርሽም? ምን እያልሽኝ ነው? አንድ ነገር ልንገርሽ፣ አይንሽ ማየት አልፈልግም። እሺ አስመሳይ ነሽ። ምን? አዎ አንቺ ማለት እኮ እኔ ያየሁትን ካላየሁ እኔ የለበስኩትን ካለበስኩ በቃ እኔ አሁን የሆንኩትን ካልሆንኩ የምትይ ሴት እኮ ነሽ። ይሁንና ከእሱ ጋር ምን ያገናኘዋል? እኔም እኮ ተሸውጃለሁ። ኧረ እባክሽ ተሸውደሻል። የእኔና አንቺ ጓደኝነት እዚህ ጋር በቃል። እሺ ስሚ፣ አንቺ ራሱ የሆነሽ ሴት አመሳዮሽ አስመሳይ ነሽ። እሺ ምን? ላለው ይጨመራል። ሀና ና እስኪ። አቤት ምን ልርዳ? ይህን ጥረተኛ ለምን ጠራው? እና ለምን ነበር የጠራኝ? እኔ ሰው መርዳት የምችል ወጣት ነው። ማንም ሰው እኔን እንዲረዳኝ አልፈልግም። አቦ ይመች። ያንተ ይመች። ስምህ ማን ነበር? አቡ። ቆንጆ ስም። ቅድም እኮ ላለው ይጨመራል ስትል ነበር። ምን ማለት ነው? ያለው ሰው ይሰጣል፣ አይሰስትም። ይሰጥ ይጨመርልሃል። ስራ ምንድን ነው? እጣ ነው ማለትም እጣ ነው ማዞሩ። ታዲያ ካንተ ስራ ጋር ይሄዳል ይልከል? እንዴት ነው የማይሄደው? ሎተሪ፣ ዲቪ እጣ ላለው ሰው እኮ ነው የሚወጣው። ጥሩ በርታ። መጽሐፍ ታነባለህ? አዎ አነባለሁ። የሚያነብ ሰው ይጠይቃል፣ ይጠየቃል። አቤት አቤት፣ የሚገርም ሀሳብ ነው። እንግዲህ በልቻው ቻው ቻው። የሚያነብ ሰው ሁሌም ይጠየቃል፣ ሁሌም ይጠየቃል። እና የምግብ ቤት ስራ እንዴት እየዘልሽ? ጥሩ እየሄደ ነው። አንተ ጋር ስራ እንዴት ነው? ምንም አይልም። አንተ ግን ትገርማለህ። እንዴት እንዴት ማለት ጥሩ በደንበኛ ሙድ ምግባችሁ ይጣፍጣል እያልክ ስልክ ለመውሰድ የሄድካት ጥረት በጣም ተመችታኛለች። ስልክሽን ብል ግን የምትሰጪኝ ነበር። የየሰው ባህሪ ይለያያል። እኔ ግን አልሰጠህም። አየሽ፣ ከመልፋት ማስለፋት። እሱ ደግሞ ምን ማለት ነው? ምግባችሁ ይጣፍጣል እያልኩኝ ቀረብኩሽ። ስልክሽን ወሰድኩኝ። ስልክሽን ለመውሰድ ስትመጪ ደግሞ ስልክ ቁጥርሽን ተቀበልኩኝ። አይዞሽ ትናለሽ እንዴ? ቆይ በኋላ አምጣልሽ።